ላችሁ ጸሎት የሚጀመረው በደስታ ነው። ተከፍቶ ጸሎት አይጀመርም። መጀመሪያ በእግዚአብሔር ተደስቶ ነው ጸሎት የሚጀመረው። አሁን እየከፋና አንድን ሰው እየሄደን እየከፋን እንጀራ ብንሰጠው የኢትዮጵያ ሰው ምንድነው የሚለው? ከፍትፍቱ ዝም ብሎ ግንባርን ቋጥሮ ቃልን አሻክሮ ለምሳሌ አሁን እንግዳውን ብላ አይበቃኛል ብትበላ ጥሩ ነበር ብንለው አሁን ትንሽ ግራ ያጋባል። ማስተናገድ ነው ወይስ ማባረር ነው ነገሩ የተያዘው ማለት ያሰኛል። ስለዚህ ግን እንኳን መጣ አልበላህም እኮ በል እንጂ ገና መች ነካው እንጀራውን ስንለው አረ በልቻለሁ ይላል። እንዴ እኔ እንዴት አድርጌ እንደምበላ ላይም አታይም እንዴ ይኸውልህ ብላ ስንለው ይበላል። ስለዚህ መጀመሪያ ከስጦታ በፊት የልብ ደስታ ይቀድማል። ስለዚህ በማህበርም ሆነ በግል ጸሎት ከሁሉ በፊት የሚቀድመው በማን መደሰት ነው? በእግዚአብሔር መደሰት ነው። በእግዚአብሔር የምንደሰተው ደግሞ ምን ስላደረገ ነው? በጎ ፍጥረታትን ሁሉ ለኛ ስለፈጠረልን ነው። ፍጥረትን ሁሉ የፈጠረው ለኛ ነው። ውሃውን የፈጠረው ለኛ፣ ፀሐይን የፈጠረ ለኛ፣ ጨረቃን የፈጠረ ለኛ፣ ከዋክብትን የፈጠረ ለኛ፣ እጽዋትን የፈጠረ ለኛ፣ እንስሳቱን የፈጠረ ለኛ፣ አራዊትን ለኛ የፈጠረ። አራዊት ራሱ ለኛ ጥቅም ነው የተፈጠሩት። ለኛ ጥቅም እንዴት እንደተፈጠሩ የእንስሳት ባለሙያ መሆን አለብኝ ያላውቀው። ለምሳሌ ባጭሩ ይገባኛ አላውቅም እንጂ መድኃኒት ተብሎ በመርፌ ከሚሰጠን መድኃኒቶች አንዱ ከባብ መርዝ የሚዘጋጅ አለ ሲሉ ሰምቻለሁ ሐኪሞች። እባብ እንግዲህ በጣም ጠቃሚ ነው ማለት ነው። ገብቷችኋል አይደለም? አሁን ሁላችን እዚህ እግራችንን እየገለጥ እየተጨቀስ ነው መድኃኒት ውስጥ አንዱ ከባብ የተመረተ ሊሆን ይችላል ነው። እንዲያውም በዚያው አካባቢ መድኃኒት ቤቶች ላይ ለምን የእባብ ምልክት እንደሚያደርጉ እስኪ እንጠይቃለን። ከባብ መድኃኒት ይዘጋጃል። ስለዚህ እባብም መድኃኒት ነው። አይጥ የራሷ ጥቅም አላት። እኔ አላውቀውም። እውነቴን እኮ ነው የምነግራቸው። የራሷ ጥቅም አላት። እያንዳንዱ እንስሳ ሕያው እግዚአብሔር በሚያውቀው እግዚአብሔር ጥቅም የሌለው ፍጥረት አልፈጠረም። አንዳንዱን ደግሞ እንድናመሰግንበትም ነው የፈጠረን። እንዲሁ አሁን ይሄን ዝንብ ምን ሊያደርግልን የፈጠርከው ብለን እንድናመሰግነው። እንዲሁ ፍጥረት ማትንቅ ጥቅም የማይፈልግ መሆኑን የምታዩት እግዚአብሔር እኛንም ቢሆን እንጠቅመው ዘንድ እንዳልፈጠረን የምታዩት ዝንቡን አይጡን ምናምን ስታዩት። አሁን ዝንብ ነው ምን ሊያደርግልህ ፈጠርከው ብንል እኛስ ቢሆን ምን ልናደርግለት ነው? እውነቴን እኮ ነው የምነግራችሁ። ስታስቡት ምንም የምንጠቅመው ነገር የለንም ለእግዚአብሔር። ምን እናደርግለታለን? እግዚአብሔር ምንድን ነው የሚደረግልን? ምንም። ስለዚህ እግዚአብሔር ይሄ በጎ ፍጥረታትን ሁሉ የፈጠረ ከዚያ ሁሉ በላይ ደግሞ ነቢያትን የፈጠረልን፣ ሐዋርያትን የፈጠረልን፣ ሊቃውንትን የፈጠረልን፣ ጻድቃንን የፈጠረልን፣ ሰማዕታትን የፈጠረልን፣ ለኛ እንዲወለዱ ያደረገልን፣ መላእክትን የፈጠራቸው ስለኛ ጥቅም ነው። እኛን እንዲረዱን የፈጠረልን፣ እኛ እንዲረዱ። አንድ ሰው እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። ለአንድ ሰው 2 መላእክት ጠባቂ አሉ። ታውቃላችኋል? አሁን እኔ እንደዚህ ስል እኔ በርኩበት ጠባቂ መልአክ አለ። ለዚያውም የማይክደኝ ጥሎኝ የማይሄድ እንቅልፍ የሌለበት የማይሰለቸኝ የማይታዘበኝ ማለት ነው። አሁን ከእናንተ መካከል እኮ እያንዳንዳችሁ 1-3 ቀን አብረን ብናድር ስንቱን ትታዘቡኝ ነበር? የሰው ኃጢአቱ ብዙ ስለሆነ ማለት ነው። ስበላ ልትታዘቡ ትችላላችሁ። በምን ኃጢአቴን የምናዘዝ ለንስሐ አባቴ ይናገራለሁ እሱ ብቻ። ግን ጠባቂ መልአክ ግን አይታዘብም። ሰው ስንት ነገር አለው። ሰው መሀል ተሽሞንሙኖ ይወጣል እንጂ ለብቻው እኮ ስንት ነገር አለው። እርቃኑን ይቆማል ሰው። በዚያ ጊዜ ሁሉ የማይለይ ጠባቂ መልአክ አለው። ስለዚህ ብቻዬን ነኝ ብለህ ይላል አረጋዊ መንፈሳዊ፣ ብቻዬን ነኝ ብለህ ሰውነትህን ተራቁተህ አትተኛ፣ ጠባቂ መልአክህ እያየህ ነውና ይላል። በቤትህ እንኳን እርቃንህን አትተኛ፣ ጠባቂ መልአክህ አብሮ አለ። እንዲህ አድርጎ የሚረዱ ፈጥነው እንኳንስ ቅዱሳን መላእክት ግዘፍ የሌለባቸውን ቅዱስ ጊዮርጊስን እንኳን ምሩፀ ተነፋስ ወአውሎ አይደለም የሚለው። ከነፋስ ፍጥነት በቀደመ የሚደርሱ ረዳቶችን የፈጠረልን አምላክ፣ በዚያውም ላይ ደግሞ ለእኛ በጎ ነገርን ያደረገ ስጋችንን ተዋህዶ እኛንን ያዳነ በልጁ የታረቀን እግዚአብሔርን እናመሰግነዋለን። እንዴት? ሰውሮናልና